ሰላም ጤና ይስጥልኝ የፊት አውራሪ ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ይህ ሳምንታዊ አናሊሲስ የምንሰራበት ታይም ነው። እንግዲህ ካለፈው ሳምንት በዚህኛው ሳምንት የተወሰኑ ሪያክሽኖችን መጠበቅ እንደነበረብን ዲስከስ አድርገን ነበር። እንግዲህ በመሀልም ደግሞ ያው ቻናል ላይ የተወሰነ አፕዴት ላደርጋችሁ ሞክሬያለሁ ማለት ነው። ስለዚህ እንግዲህ ከረንትሊ ያለን እንግዲህ 3 መንዝ ሲ ከገባ በኋላ ወደ ታች ሲኩዌንስ ፈጥሮልን ነበረ። ከዚህ በፊት የሚችን ፖይንት አንስተናት ነበረ። እንግዲህ ከ65 60 ተርን ስላደረገ እዚህ ጋር 7477 ላይ ተርን ያደርጋል ተብሎ ኤክስፔክት ሲደረግ እንግዲህ እሱን ተች ሳያደርግ ወረደ እና ደብሊውሲኤል ሰጥቶን አክቲቬት አደረገ። አክቲቬት ካደረገ በኋላ ቢነካውም እሱን እንደ ስዊንግ ፖይንት ወይም ደግሞ ከዚህ ፖይንት ላይ ተርን ያደርጋል ብሎ ኤክስፔክት ለማድረግ ተቸግረናል ማለት ነው። ስለዚህ ብሬክ ካደረገው በኋላ ሌላ ሲኩዌንስ ክሬት አድርጎ ብሬክ ካደረገው በኋላ እንደ ስዊንግ ፖይንት እንጠቀመዋለን ብለን ነበር። ከሱ ጋር ፕራይስ ተርን አድርጓል። ያው እንግዲህ ታርጌት ሌቭላችን 4580 ገደማ ነው ማለት ነው። አሁን ከረንትሊ 4300 ነው። ከዚህ በኋላ እንግዲህ ወደ 2000 ፒፕስ ተጉዞ ኦል ታይም ሃይ ክሬት ያደርጋል ብለን ኤክስፔክት እናደርጋለን። ነገር ግን እዚህ ጋር ምንም ዲናይ የማናደርጋቸው የዴይሊ ሌቭል ሬዚስታንስ ሌቭሎች አሉ ማለት ነው። ስለዚህ በቀላሉ ብሬክ ይደረጋሉ ብለን አናስብም። ምክንያቱም ወሩ ራሱ ዲሴምበር እና ጃንዋሪ ነው። ግን ዋንስ ብሬክ ከተደረገ ፕራይስ አግሬሲቭሊ ኦል ታይም ሃይ ታርጌት ሌቭሉን እዚህ ጋር አድርጎ ይንቀሳቀሳል ብለን ኤክስፔክት እናደርጋለን ማለት ነው። ታዲያ እነዚህ ሌቭሎች እንግዲህ ጀስት ዊክሊ ላይ ያሉ የዊክሊ እና የዴይሊ ሌቭሎች ናቸው። ከዊክሊ ሪፋይን ስናደርገው ወደ ዴይሊ የሚመጣ ስትሮንግ የሆነ ሬዚስታንስ ሌቭል ነው። እንዲህ በቀላሉ ቶሎ ስብር የሚል አይነት ነገር አይደለም። ግን ዊል ኤክስፔክት ላይክ ብሬክአውት ይኖራል ብለን ኤክስፔክት እናደርጋለን። ታዲያ ብሬክአውት ከተደረገ ወደ ላይ ፓምፕ የማድረጉ ጉዳይ አይቀሬ ነው ማለት ነው። ስለዚህ እነሱን ምንድን አድርጉ ማለት ነው ግምት ውስጥ አስገቡ። ውስጥ ላይ ሲኮንሶች ነበሩን። እንግዲህ እያንዳንዱ ሲኮንሶች እየተከተልን ስንሄድ ከዚህ ከደብሊውሲኤል ተነስቶ ታርጌት ሌቭሉን ይጨርሳል። እዚህ ጋር ይቺ 38 አትሰጥም። 38 ስለማትሰጥ ከታች ወደ ላይ ሲኩዌንስ እንመሰርታለን። ሲኩዌንስ መስርተን ታርጌት ሌቭል ጋር ይደርሳል። ተመልሶ ደብሊውሲኤል ይሰጣል። አክቲቬሽን ይቀረዋል ገና። አክቲቬት ካደረገ ኤንኤፍፒ ምንም ኔጌቲቭ ዳታ ነው እያሳየን ያለው። እዚህ ጋር እንግዲህ ቦት ሳይድ አክቲቬሽን ይፈልጋል፣ ወይ ወደ ላይ ወይ ወደ ታች አክቲቬሽን ይፈልጋል። ሞር ኦፍ ኤክስፔክቴሽናችን ወደ ማዘር ሲኩዌንሱ ቱ ዛፕ ሳይድ ነው። ስለዚህ ከዚህ ጋር ይህንን አክቲቬት ካደረገ ወይም እዚህ ጋር አክቲቬት ካደረገ የዚህንን ሃይ ወስዶ ወደ ላይ አክቲቬት ካደረገ there is a possibility to the upside ማለት ነው። በትልቁ ልክ እንደዚህ ሲኩዌንሶች እየፈጠርን እንከተለዋለን ማለት ነው። ልክ እንደዚህ አክቲቬት ሲያደርግ እዚህ ድረስ 4390 ምናምን አካባቢ ድረስ ኤክስፔክት እናደርገዋለን እያልን ምን እናደርጋለን ማለት ነው። ቱ ዘ አፕሳይድ ኤክስፔክት እያደረግነው እንቀጥላለን ማለት ነው። ስለዚህ ፕራይስ አሁን ከሚፈጥራቸው ምክንያቱም ኒውሱ ምናምን ኤክስፔክትድ የሚደረግ የነበረው ኒውስ ምናምን ስለወጣ አሁን የሚፈጠሩት ነገሮች በሙሉ እነሱን እየተከተልን እንሄዳለን። እዚህ ጋር ኪ ሌቭል አለን ከቮሊዩም አንጻር ይሄ ሌቭላችን እዚህ ጋር እሱ ከተሰበረ በጣም ደግሞ ሞር አግሬሲቭ ይሆናል። አሪፍ ኢንትሪ ይኖረናል እዚህ ጋም ብለን ኤክስፔክት እናደርጋለን። ስለዚህ ከዚህ ፖይንት እስከዚህ ድረስ እንሄዳለን ማለት ነው። እነዚህ ሌቭሎች ትሬድ የሚደረግባቸው ናቸው። እዚህ ጋር 45-50 አለን፣ እሱም ትሬድ ይደረጋል። ስለዚህ እነዚህንን ሌቭሎች እንጠብቃለን ማለት ነው። ሞስት ላይክሊ እዚህ ጋር አክቲቬት የሚያደርግ ከሆነ ሪትሬስ አድርጎ ፓምፕ ያደርጋል ብለን ኤክስፔክት እናደርጋለን። አይኖ ይሄ ኪ ሌቭል ነው፣ የዴይሊ ኪ ሌቭል ነው፣ ጥንቃቄ ይፈልጋል። ምክንያቱም ስትሮንግ የሆነ ሰፖርት ኤንድ ሬዚስታንስ ሌቭል ነው። ዝም ብሎ ይጣሳል ምናምን ማለት አንችልም። ግን አክቲቬት ካረገ እንትን ያደርገዋል ብዬ አስባለሁ። ሁለት ነገሮችን ነው አክቲቬት የሚያደርገው። አንደኛ እዚህ ጋር ትልቅ ሲኩዌንስም አክቲቬት ያደርጋል ልክ እንደዚህ
ወደ ላይ የሚወጣ ከሆነ ይህችን ትንሿን ሲኩዌንስ ወደ ላይ ለመጨረስ የሚሄድ ከሆነ ይህንኛውን ትልቁን ሲኩዌንስ አክቲቬት ያደርገዋል። እዚህ ጋር ደግሞ የሚነሳ ሌላ ከቢ የሚነሳ ሌላ ሲኩዌንስ ስለሚኖረን እሱንም አክቲቬት ስለሚያደርግ ቱ ዘ አፕሳይድ ወደ ላይ ይሄዳል ብለን ኤክስፔክት እናደርጋለን። ግን ከወሩ አንጻር ትንሽ አጠራጣሪ ነው፣ ጥንቃቄ ይፈልጋል። በተለይ ይሄ ትልልቅ የሆኑ ሲኩዌንሶች አክቲቬት ሲሆኑ ትሬድ ኤክስኪዩት ማድረግ ተገቢ ነው። ኒውስ ታይሞችን ትንሽ ረገብ ብሎ መመልከት፣ እነሱ ጋር ፋይታ ለማድረግ ምናምን በጣም ጥሩ ነው ብዬ ሪከመንድ አደርጋለሁ። ወደታች ከወረድን እያንዳንዱ ነገር አላይን ያደረገ ነው። እውነት ለመናገር ከታች ወደ ላይ ሲሄድ ሲኩዌንሶች ነበሩት ልክ እንደዚህ ማለት ነው። ስለዚህ ልክ ይሄ ሲኩዌንስ ከጨረሰ በኋላ ሲ እና ደብሊው ሲኤል አላይን የሚያደርጉበት ሌቭል ነበር የነበረው። ልክ እንዴት ማለት መሰላችሁ? እዚህ ጋር ጀስት በ15 ሚኒት ብናየው ስፔተር እዚህ ጋር ሲኩዌንስ ነበረ ከላይ ወደ ታች። ይሄ ማለት ልክ እንደዚህ ማለት ነው። ሶሪ ልክ እንደዚህ ከታች ከላይ ወደ ታች እንደዚህ ሲኩዌንስ ነበረን። እዚህ ጋር ሲ ሌቭል ይሆናል። ከዚህ ደግሞ ከታች ወደ ላይ ደግሞ ኦል ኦቨር ኮሬክሽን ይሆናል። ስለዚህ ሁለቱ ጃንክሽን የሚያደርጉበት ሌቭል ላይ ነው ፕራይስ የተመለሰው ማለት ነው። ይሄ ማለት የዚህ ደብሊውሲኤል ሌቭል እና ኦል ኦቨር ኮሬክሽኑ እና ከላይ ወደ ታች ደግሞ የተመለሰው የእሱ ሲ ሌቭል እሱ ጋር ነው ጃንክሽን ቦታው ላይ ነው ተርን ያደርገው። ስለዚህ ሞር አግሬሲቭ መሆን ነበረበት። እንደውም ከዚህ በላይ ከዚህ ላይ የሚሄድ ከሆነ እና አክቲቬት የሚያደርግ ከሆነ በጣም ነው ፕራይስ ፓምፕ ሊያደርግ የሚችለው። ካልሆነ እና የሚመለስ ከሆነ በጣም ጥንቃቄ ይፈልጋል ማለት ነው። ምክንያቱም ይህንንም ወደታች አክቲቬት ስለሚያደርገው ወደታች ሌላ ሲኩዌንስ ክሬት ያደርግና ይህንንም ስዊፕ ሊያደርገው ስለሚችል በጣም ጥንቃቄ ይፈልጋል። እዚህ ወር ላይ በጣም እንድትጠነቀቁ ሪከመንድ አደርጋለሁ። ሞር ኦፍ አክቲቬሽን ካያችሁ በኋላ የተወሰነ ሪትሬስመንት ጠብቃችሁ የቻይልድ ሲኩዌንሶቹን ሙቭመንት ተከትላችሁ ትሬድ ብታደርጉ እሱ ፕሪፈር የማደርገው መንገድ ነው። ሆፕ ጥሩ ይሆናል እናንተ ጋርም ብዬ አስባለሁ። መልካም ጊዜ፣ መልካም ቆይታ። ኤክስፔክቴሽን ቱ ዘ አፕሳይድ ነው። ሎወር ታይም ፍሬም ላይ ያሉ ሲኩዌንሶች አሁንም ሲ ስለሆነ የሎወር ታይም ፍሬም ደግሞ ሲ ሌቭልስ ወጥቶ ስለሆነ አሁንም ሲኩዌንስ ጠብቁ፣ ትንሽ ታገሱ። ኦኬ። ምክንያቱም ከዚህ ሲ ሌቭል ከወጣ በኋላ ራሱ ሪቨርስ ያደረገው ከሪቨርሳል ፖይንት ነው። ይሄ ማለት ከፌክ ሲኩዌንስ ሪቨርሳል ፖይንት ልክ እንደዚህ ከ1.1 እና 1.15 ነው የተመለሰው። ኤክስፔክቴሽናችን የነበረው እዚህ ጋር ኦቨር ኤክስቴንድድ ሰጥቶ አክቲቬት ማድረግ አለበት ነው። ስለዚህ አክቲቬት ካደረገልን ወደ ላይ በደንብ እንሄደዋለን። እሺ፣ ስለዚህ እሱን ነው የምመለከተው። ስለዚህ አክቲቬሽን እዚህ ጋር በተለይ እዚህ ጋር አክቲቬሽን ጠብቃችሁ ከዛ ደግሞ እያላችሁ መከተል ማለት ነው። ፕራይሱን እንደዛ ብትከተሉት ማይ ፕሪፈረንስ የኔ ምርጫ ነው እሱ። ስለዚህ ሌሎች ኮንፈርሜሽኖቻችሁን እየወሰዳችሁ ትሬድ ማድረግ ትችላላችሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።